ይህ ቪዲዮ ቫይራል መውጣት አለበት ጋይስ። ነገ ማክሰኞ እየጠበቅናችሁ ነው። ሁላችሁም የባህል ልብስ ለብሳችሁ ማለት ነው መስቀል አደባባይ መገኘት አለባችሁ። ይህ ቪዲዮ ቫይራል መውጣት አለበት። ቻሌንጅ አድርጋችኋለሁ ያገሬ ልጆች። ኢትዮጵያን ማኩራት አለብን። ይዘናት መውጣት አለብን። ስፒድ መጣ መሰለኝ ጋይስ። አይሾ ስፒድ መጣ መሰለኝ። እኔ ዓላማዬ አይሾ ስፒድ ማስለቀስ ነው። በፍቅር ማስለቀስ ነው። አይሾ ስፒድ ዌልካም እናድርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያያለ አይዱ ነው ይፈረንጋል። ያራዳ ልጆች አሁን የአይሾ ስፒድን ለመቀበል እየሄድን ነው። ግን ራይድ በጣም ነው ከሰው ጋይስ ሌላችሁ አልችልም እንዴ። አረ ጋሽ ችግር ለማስቀንሳለሁ የቪዲዮ ካየ በኋላ ይቀንሳል። አቀንሰም አቀንሳለሁ ብሏል። በቃ ያራዳ ልጆች አዶናይን ዘነው ከች እንላለን። አዶናይ አይሾ ስፒድን ዘነው ከች እንላለን። ይመቻል። አይሾ ስፒድ ዛሬ ነው ወይስ ነገ ነው የሚመጣው? የብዙዎቻችሁ ጥያቄ ነው። ስለዚህ ነገር ነግራችኋለሁ። በነገራችን ላይ ትናንትና ኬንያ ያደረገው ስትሪም ሪከርድ ሰብሯል። አንደኛ ነገር ወደ 360,000 ሰብስክራይበሮችን አግኝቷል በዛ ስትሪም ብቻ። ማለትም እኛ እንግዲህ ለ6 ለ7 ዓመት እኔ ለፍቼ ያው ለምሳሌ 400 ምናምን ሺህ ሰብስክራይበር ነው ያለኝ። ያው ከኔ ጋር ለማወዳደር ሳይሆን ያው እሱ ትልቅ ቢግ ነው፣ ግን ቁጥሩ በጣም ብዙ ነው ላችሁ ነው። ኤኒዌይ ኬንያውያን ያደረጉት ነገር በጣም የሚገርም ነው። አንደኛ ምንድነው ያደረጉት? ሙሉ ከተማውን በሄሊኮፕተር እየዞረ እንዲጎበኝ ነው ያደረጉት። ይሄንንም ያደረጉበት ምክንያት እንደምታውቁት እንግዲህ ብዙ ፊልሞች ላይ ኬንያን ይጠቀማሉ፣ ናይሮቢን በተለይ ግን የሚያሳዩት ምንድነው ብዙ ጊዜ ሰፈር ውስጥ ለውስጥ ያሉ የሚያስጠሉ ሰፈሮችንና አንድ ወንጀለኛ ከአሜሪካ መጥቶ ሲደበቅ ብቻ ነው የሚያሳዩት እንጂ ጥሩ ፓርቱን አሳይተው አያውቁም ፊልም ላይ። እና ያንን ታሪክ ቀይሯል። ትናንትና የነበረው ስትሪም በጣም ብዙዎችን አስደንግጧል። አፍሪካ ውስጥ እንደዚህ አይነት ከተማ አለ ወይ እስከማለት ድረስ አድርሷል። ስትሪሙም በጣም ኃይለኛ ቪዲዮ ያገኘው በስትሪሙ ብቻ 9 ሚሊዮን ቪው ያገኛል። ይሄ በስትሪም በጣም ብዙ ቪው ነው። ከዛ በተጨማሪ ደግሞ በቲክቶክ በምናምን ተቆራርጦ የሚለቀቁ ክሊፖች ራሱ በጣም ነው የታዩት። እና ይሄ ስትሪም በጣም ኃይለኛ ኢንፍሉዌንስ ነው የነበረው። ኬንያውያን እድሉን በደንብ ነው የተጠቀሙት። የቱሪዝም ሚኒስትሩ ሁላ ሲያመሰግነው ምናምን ነበረ። እና ኢትዮጵያ የሚመጣበትን ቀን በሚመለከት ብዙዎቻችሁ ዛሬ ነገ ከነገ ወዲያ እያላችሁ ነው። እኔ ግን የምመኘው ወይ ቅዳሜ ወይ እሁድ የሚመጣ ነው። ኬንያ የነበረውን ስትሪም በጣም ሰክሰስፉል እንዲሆን ያደረገው አንዱ ነገር እሁድ ዕለት ነው። ያው ስትሪም ያደረገው እሁድ ዕለት ብዙ ሰው ስራ የለውም እና ያ ነገር በጣም ሰክሰስፉል እንዲሆን አድርጓል። ግን እኛ ጋር የሚመጣው ያው በመሃል ባሉ ቀናት ከሆነ ትንሽ ዲስአድቫንቴጅ አለ። ግን ስቲል በደንብ ተዘጋጅተን እድሉን መጠቀም እንችላለን። ባይዘው ወይ በጣም ትልቅ ኢፌክት ነው ያለው። ዝም ብላችሁ እንዳትሸወዱ። ቲቪ ላይ የሚታየው ኢሜጅ ምናምን አይደለም። እንደዚህ አይነት ሰዎች ሄደው ስትሪም ሲያደርጉ ነው ብዙ ሰዎች የሚያምኗቸው እና ይሄ ትልቅ ኢፌክት ነው ያለው በቱሪዝም ኢንዱስትሪ። ቤተሰብ እንግዲህ መላው የኢትዮጵያ ሲጠባበቁት የነበረው አይሾ ስፒድ እንግዲህ በዛሬው ዕለት ወደ ኢትዮጵያ ገብቷል እና አይሾ ስፒድም እንደተናገረው ከሆነ ወደ ወላይታ ሶዶ በመሄድ የዲቻ ቦይሶችን ሀገር በደንብ ማየትና መጎብኘት እንደሚፈልግ ተናግሯል። እናም የወላይታ ልጆች የሀገሬ ልጆች ማለት ነው አይሾ ስፒድ መንገድ ላይ ስታገኙት መኒ በቃ መኒ በማለት በልጥሩ በቃ አይሾ ስፒድ ብር ያለው ሰው ነው። ማንንም አትስሙላችኋለሁ። ደግሞ መረሳት የሌለበት ነገር የወላይታን ባህል ልብስ በቃ ደምቃችሁ ምናምን ከአይሾ ስፒድ ጋር ለመገናኘት እኛም አዲስ አበባ ገብተናል። እንደምታውቁት አይሾ ስፒድ ወደ ኢትዮጵያ መምጣቱ ለምንድን ነው እንደዚህ በጣም ቢግ ዲል የሆነባችሁ? በዚህ ቪዲዮ እኔን ሀሳብ ላጋራችሁ። ቢግ ዲል መሆኑ እውነትም አይሾ ስፒድ በዚህ ያህል ኢምፓክትፉል ነው የሚለውን ነው ሀሳብ ማጋራችሁ። የእናንተንም ሀሳብ ኮመንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። አይሾ ስፒድ እንግዲህ ዓለም ላይ ካሉ ትልልቅ ዩቲዩበሮች እንዲሁም ቲክቶክ ላይ ካለው ፎሎ በተለያዩ ሶሻል ሚዲያዎች ላይ በሚሊዮኖች የሚጠጉ ሰዎች የሚከተሉት ትልቅ ኢንፍሉዌንሰር ነው። ዩቲዩብ ላይ ራሱ ለብቻው ብናነሳ ወደ 47 ሚሊዮን ሰዎች የሚከተሉት ዩቲዩበር ነው። በሱ ዩቲዩብ ጃምቦ አይሾ ስፒድን በተመለከተ እንግዲህ ቪዲዮዎችን እያየን ነው። ስፔሻሊ አሁን ላስትሊ ኬንያ ላይ የተደረገለትን አቀባበል እዛ እንግዲህ ኬንያ ምን ያህል ለሱ ቫልዩ እንደሰጠችው እና ላይክ ስለ ኬንያ ለዓለም እንዴት ኬንያን እያሳያት እንደሆነ እያየን ነው። እና ፕሬዚዳንቱ ሳይቀር ነው እንግዲህ ቪዲዮ ሰርተው ዌልካም ያሉት እዚህ ጋር በምታዩት መልኩ ማለት ነው። እና ከኛስ ምን ይጠበቃል? አሁን እንግዲህ የመጨረሻ ሰው መሆን አንዳንድ ጊዜ ትንሽ ከባድ ነው፣ ግን ከተዘጋጀንበት ደግሞ በዓለም ደረጃ ደግሞ አሸናፊ የምንሆንበትም ነው። ከነሱ ኤክስፒሪየንስ አግኝተን ካለፉት ሀገሮች የተሻለ ነገር መስራት ይቻላል ነው። ኢትዮጵያ በተለይ ማሳየት ያለብን ላንድ ኦፍ ኦሪጂን መሆኗን፣ ያልተገዛች ሀገር መሆኗን ይሄው ለኛ ዩኒክ የሚያደርገን ነገር ማለት ያንን በሆነ በጥበብ ማሳየት ነው። በጥበብ ማሳየት ነው እና
ከዜጋው በጣም ብዙ ይጠበቃል። በተለይ ከወጣቶች ማስተባበር ላይ ምናምን ነውና ዝም ብሎ ዱብዳ እንዳይሆን ተቀናጅቶ መስራት ያስፈልጋል እዚህ ነገር ላይ ማለት ነው። ኬንያዎች በቃ እስካሁን ኬንያዎች ነው ላይ በጣም አፕሪሼት ያያየ ነው ካያቸው ሀገሮች ኢቭን ከሳውዝ አፍሪካ በላይ ኬንያዎችን ነው በጣም ላይ ያው ያለው ሆስፒታሊቲው ነው እንደዛ እንድል ያደረገውና በደንብ በእነሱ ተንከባክቦታል። እኛ ላይም እንግዲህ በተለይ የተለያየ አቅም ያላችሁ ልጆች ታለንት ያላችሁ ልጆች እንግዲህ ታለንታችሁን የምታሳዩበት ወቅት ነው ማለት ነው። ስፔሻሊ በዩቲዩብ ደረጃ ዓለም አቀፍ ዩቲዩብ ቻናል ኢንተርናሽናል ቻናል ሊኖራችሁ የምትፈልጉ ሰዎች ራሳችሁን ለዓለም ማሳየት የምትፈልጉ ሰዎች ይሄ ጥሩ አጋጣሚ ነው ማለት ነው። ስለዚህ ዌክ አፕ ላስት ሚኒትም ቢሆን ዚስ ዌክ አፕ ኮል እዚህ ነገር ላይ በተለይ ኦርጋናይዝ ለማድረግ ይሄንን የሱን ፕሮግራም የምትሰሩ ሰዎች ብዙ ከእናንተ ይጠበቃል። በጣም ብዙ ማለት ነው። እንግዲህ እናያለን። እኛም መተናል። ያው ደግሞ እኛም እናያለን ወይ ስራ ከተሰጠን እንሰራለን። ሄሎ አይሾ ስፒድ ማይ ኔም ኢዝ በረከት ሊስትሮ ሲጠርጋ ሳምሮ አም ፍሮም ኢትዮጵያ አም ወርክ ሹሻይኒንግ ኢትዮጵያ ውስጥ እየመጣ ነው ማለት ምን ማለት ነበር? ዌልካም አይሾ ስፒድ ኢትዮጵያ ጫማን ምጠርግል ማለት ምን ማለት ነው? እኔ ጫማን ምጠርግል ኢትዮጵያ ስትመጣ ሼር አድርጋችሁ አድርሱለት። ባትጋሩኝ አይሾ ስፒድ ኢትዮጵያ እየመጣ ነው። የአይሾ ስፒድን ጫማ ማጸደው እኔ ነኝ፣ ቀድሚያችኋለሁኝ። ስለዚህ ቤተሰብ ይህን ቪዲዮ ሼር እያደረጋችሁ ለአይሾ ስፒድ አድርሱልኝ። በረከት ሊስትሮ ሲጠርጋ አሳምሮ ነኝ፣ እንደ ስሜ ነኝ፣ አሳምሬ ጠርግለታለሁ። አመሰግናለሁ። The crazy guy, Aisho Speed is coming to Ethiopia. How people around football could react to this? I am Jose Mourinho. Speed is coming to Ethiopia. So what? Honestly, I don't see why people are this excited. Is he coming to cover your rent? The special one doesn't care about claims. Only results. Respect. Hola, Madridistas. Speed to Ethiopia. Nice, very nice. Is he going to make espresso cheaper? I don't see it. We are busy with inflation issue. Oh yes, Speed to Ethiopia. Football is everywhere now, online, offline. But let's be clear, the inflation is so scary. While social media screams about someone running around, I am not enjoying the hype. It's better to focus on survival first. Stay ማለት ነው ለቀርጽ ፕሌቪዮ ከዛ ያካተ ሳቆሞ anyways we all know አይሾ ስፒድ ሊመጣ እንደሆነ አይደለ so ከዛ የሆኑ like you know welcome አይነት ነገር ቪዲዮስ እየሰሩ ነው ብቻ related to አይሾ ስፒድ ከዛ ምን ትለይ አይሾ ስፒድ ሲመጣ ብር ስጠኝ ብዬ ከማወርዳችሁ በፊት ብር ስጠኝ ብሎ ኮሜንት ጽፏል። we should take him seriously guys. ያዘው እንዴት ናችሁ? እንግዲህ እስቲ አዲስ መረጃ ላምጣላችሁ። እስካሁን ነገ አይሾ ስፒድ ይመጣል። ነገ ነው የሚመጣው ስፒድ። ከኔ ጋር መምጣት የምትፈልጉ ሰዎች ካላችሁ ያው ኮሜንት ላይ ያሳውቁ። ነገ እንግዲህ ቦሌ ላይ እንገናኛለን ማለት ነው። ሰዓቱን ደግሞ አሳውቃችኋለሁ። ሬዲ ነን ሁላችንም። ነገ እንግዲህ አይሾ ስፒድ ሲመጣ እንግዲህ ብዙ ነገሮች አሉ። ብዙ አክቲቪቲዎችን አድርገን ብዙ ነገሮችን አገራችን ኢትዮጵያ ማስደመም አለብን። የኬንያን እንዳያችሁት በጣም ብዙ ሰው ነው የነበረው። በጣም ህዝብ ነበር እንዳለ የኬንያ ህዝብ ነበር እንዳለ የነበረው። ኢትዮጵያ ደግሞ በሰፊ በትልቁ አድርገን ነው በቃ ሁሉ ነገር ነው አንተ ማድረግ ያለብን እንዳለ እናብዳለን። ነገ እንገናኛለን። ቮልጓለን እኔ ብሎግ ስለምሰራ ከኔ ጋር አብራችሁ መቮለግ የምትፈልጉ ሰዎች ካላችሁ ኮሜንት አድርጉ። እንገናኛለን። ቦሌ እንገናኝና ዋናው የት እንደሆነ ደግሞ ቀስ ብዬ አብዴት አደርጋችኋለሁ ማለት ነው። ይመቻችሁ። ተመልሰናል። በሁለተኛው ደግሞ ምን ልላችሁ ነው ቦሌ እንደሆነ እርግጠኛ ሆኛለሁ። አንዳንድ እንትኖች ቼክ ሳደርግ እና ሰዓቱ ደግሞ ወደ 6 ሰዓት ምናምን እንደዛ አካባቢ ነው የሚሆነው። እርግጠኛ አይደለሁም ብዙም፣ ግን እንትን የሚባሉት ነገሮች እንደዛ ነው። አብዛኛው ቦታ የጀመረ ያለው እንደዛ አካባቢ ስለሆነ እንደዛ ነው የሚሆነው። ቦሌ ላይ እንገናኛለን እንዳልኳችሁ። ከዛ ደግሞ ጠዋት ላይ ደግሞ ያለውን ነገር ደግሞ እርግጠኛ ነው ነገር ደግሞ አሳውቃችኋለሁ ማለት ነው። ሁላችሁ ሬዲ ሁኑ። ከኬንያ የበለጠ ኢትዮጵያ ሊወዳትና ብዙ ነገር ባይምሩ ይዞ እንዲሄድ ኢትዮጵያ እንዲህ መሆን አለበት። አሁንም እንዲሆነው በጣም ብዙ
የሶሻል ሚዲያ ሰዎች አሉና ከኢትዮጵያም ውጭ አሉ። እነሱ በጣም እዛው ላይቭ ላይ የገቡ ኢትዮጵያ እያሉ በጣም እንትን እያሉ ስለሆነ በጣም ጓጉቷል እሱ ራሱ ለመምጣት እዚህ መጥቶ ብዙ ነገር ተደምሞ ከኬንያ የበለጠ ብዙ ነገሮች ይዞ እንዲመለስ ምን ማድረግ አለብን? ቅልጥፍ ብለን ምንም ሳንፈራ ደፋር ሆነን ያለን ነገር አድርገን ያለን የሌለችን አቅማችንን ወጥጥ አድርገን በቃ ከሱ ጋር መዋል አለብን። አሪፍ ነገሮች ማሳየት አለብን። ኢትዮጵያ ሀገራችንን በደንብ ጎብኝቷት በደንብ አሪፍ ቦታዎችን አይቶ ተደስቶ ተዝናንቶ ምንም ነገር ሳያፍር ሳይታዘብ ብዙ ነገር ይዞ እንዲሄድ የኛ ዓላማ ነው ማለት ነው። ሁላችንም ነገ እንገናኛለን። ያዘው ኢትዮጵያ። አረ በስመ አብ ክርስቶስ ነው ብላችሁ አዶናይ ፕሮፌሽናል እግር ኳስ ተጫዋች ቢሆን ከኢትዮጵያ የሚወጡ እግር ኳስ ተጫዋቾች የምን አርጀንቲና፣ የምን ብራዚል፣ የምን ኢንግላንድ የሚያስንቁ ብዙ እድል ነበር የሚፈጠረው። የምሬ ነው የምላችሁ። ጉዳዩ እንደሆነ ግልጽ አድርጌ ልንገራችሁ። በነገው ዕለት አይሾስፒድ ወደ ኢትዮጵያ ይመጣል ተብሎ ይገመታል። አዶናይ ደግሞ እንደሚታወቀው በኢትዮጵያ አለ የሚባል የሶሻል ሚዲያ ተጽዕኖ ፈጣሪ ቲክቶከር ነው። ተጽዕኖ ፈጣሪነቱን በምን እንደተጠቀመ ግልጽ አድርጌ ልንገራችሁ። እዚህ ጋር በፎቶ ላይ የምታያቸው አይሾስፒድና ጀማል ይባላሉ። ጀማል የአይሾስፒድ ታናሽ ወንድሙ ነው። አዶናይ ደግሞ ምን እንዳደረገ ልንገራችሁ። አዶናይ ደግሞ ይሄ ትልቅ እድላቸውን እንዲጠቀሙ ሁለት ልጆችን ያዘጋጃል። የምትመለከቱት ልጅ ከአይሾስፒድ ጋር በጣም ይመሳሰላል። እናም ሊያገናኘው ከሱ ጋር ይገኛል። ይሄ ልጅ ደግሞ ከአይሾስፒድ ወንድም ጋር ወይም ደግሞ ከጀማል ጋር የሆነ ነገሩ ስለሚመሳሰል አዶናይ እድሉን እንዲጠቀም አንድ ላይ ናቸው በአሁኑ ሰዓት። እናም የሆነ ልጅ አለ፣ የምሬድ ነው ምላችሁ፣ የት እንደሆነ ሀገሩ አላውቅም፣ ወደ ወሎ መሰለኝ የሆነ ቪዲዮ ይሰራል፣ አስቂኝ ቪዲዮ። በጣም ከአይሾስፒድ ወንድም ጋር ወይም ደግሞ ከጀማል ጋር ይመሳሰላል። የምሬድ ነው ምላችሁ። የምታውቁት ከሆነ ኮሜንት ላይ ሜንሽን አድርጉት። እኔ እሱ ነው ቀድሞ ይመጣልኝ። ከዚህ ልጅ ጋርም የሆነ ነገሩ ይመሳሰላል፣ ግን ደግሞ ያ ልጅ በቃ ምንም ልዩነት የላቸው ከአይሾስፒድ ወንድም ጋር ከጀማል ጋር ማለት ነው። እናም በአሁኑ ሰዓት አዶናይ በቲክቶክ እየሰራ ያለ ስራ በጣም ሪስፔክት መደረግ አለበት። አዶናይ ፕሮፌሽናል እግር ኳስ ተጫዋች ቢሆን ደግሜ እነግራቸዋለሁ ብዙ ወጣቶች ከኢትዮጵያ የሚወጡበት እድል ይፈጠር ነበር። ፒስ አውት ጋይስ። አይሶ ነገ ወደ አዲስ አበባ ይመጣል። እንግዲህ አደራ እንደተባባልነው ካሜራ ፊት የምንናገራቸውን የምናደርጋቸውን ነገሮች ሁሉ በጥንቃቄ እናድርግ። የሀገር ፕሮሞሽን ስለሆነ እዚህ ጋር የተያዘው እና በአሪፉ እንቀበለዋለን። ፏ ያለ ፕሮግራም እንዲያሳልፍና የማይረሳ ጊዜ እንፈጥርለታለን። ይህንን አድርግ ማለት እጅግ በጣም ለበርካታ ሚሊዮን ህዝቦች የሚተርፍ አሪፍ ማስታወቂያ ለሀገራችን ይሰራል ማለት ነው። በየቦታው በሚሄድባቸው ቦታዎች ሁሉ ጥሩ ጊዜ እንዲያሳልፍ ሴኩሪቲም ተጠናክሮ እንዲቆይ መንግስትም እንግዲህ የተሻለው ነገር ሁሉ እንዲያደርግ ጥሪ እናቀርባለን። ሁላችንም ዝግጅት ላይ ነን። እሱን ተቀብለን እንግዲህ እኛም በተለያዩ ፕላትፎርሞች የእሱን ጉብኝት አምፕሊፋይ ለማድረግ እንሞክራለን። እንገናኛለን እንግዲህ ቤተሰብ በተለያዩ አፕዴቶች ማለት ነው። አይሾስፒድ በጉጉት አዲስ አበባ ላይ እየጠበቀ ይገኛል። ይህን ቪዲዮ ለኢትዮጵያዊ አይሾስፒድ አድርሱልኝ። ወይም ደግሞ ሰው ምን ይለኛል ብላችሁ የምትፈሩ ወይም ደግሞ ከሰዎች ጋር መግባባት የምትፈሩ ሰዎች ካላችሁ የቪዲዮ ለእናንተ ነው ማለት ነው። ይህንን ቴክኒክ የምነግራችሁ ያው ዓለም አቀፉን አይሾስፒድ ታውቁታላችሁ እና አንድ ዶክመንተሪ ባለፈው ኢትዮጵያ እያየሁ ነበረ። አይሾስፒድ ሰዎችን እንዳይፈር ወይም ደግሞ ከሁሉም ሰው ጋር ኮሚኒኬት ማድረግ እንዲችል ያደረገው አንድ ሚስጥር አለ እና እሱ ሚስጥር ነው ሼር ማደርጋችሁ። አይሾስፒድ ጊዜ በእብድነቱ በቀንደኛነቱ ትልቁ አዋቂ ህጻናቱ ሁሉንም ኢንተርቴን የሚያደርግበት የሆነ ሂውመር ሌቭል አለው እና ያንን ሌቭል ያመጣው ሁሉንም ሰዎች ላይክ እንደ ቤስት ፍሬንዱ ስለሚያይ አካባቢ ላይ ያሉ ሰዎች ካሜራማኑ ሊሆን ይችላል፣ ቤተሰቦቹ፣ ማንኛውም ሰው አጠገቡ ያለ ሰው እሱ የሚያስበው ሁሉም ሰው ቤስት ፍሬንድ ወይም ደግሞ በጣም የእሱ ቅርብ ሰው እንደሆነ ነው የሚያስበው። እናንተም እስቲ አስቡት ይህ ነገር እንዴት ሊሆን ቻለ ካላችሁ፣ እስቲ አንተ አይናፋር የምትባለው ፈሪ የምትባለው ሰው ከቤስት ፍሬንዶች ጋር ስትሆን እንዴት ኢንተርቴን እንደምታደርግ ስለምን እንደምታወራ አብዛኞቻችን እናውቃለን። ላይክ ሻይ የምንላቸው ሰዎች ራሱ በጣም ብሎ የሚያወሩት ከሚወዱት ሰው ጋርና ከቤስት ፍሬንዳቸው ጋር። ስለዚህ በጣም መፍራት ወይም ደግሞ ከሰዎች ጋር ኮሚኒኬት ማድረግ የምትፈራ ነገር ሆነ በሰው ፊት ኮንፊደንስ የሌለ ሰው ከሆነ ሁሉንም ሰው ላይክ እንደ ቤስት ፍሬንድ ማሰብ በቂ ነው። አይሾስፒድ ትልቅ ገናን ያደረገው ለዛ ነው። ስለሚሆኑ ሞቅ አድርጎ ከሁሉም ጋር ይቀላለዳል። አንተ ከጓደኞች ብቻ ጋር ነው የምትቀላለደው። አዲስ ውስጥ ተዋወቅ ካሜራ ፊት ስትወጣ ምናምን ላይክ ለቤስት ፍሬንድ የምታይ ነገር ከሆነ ምንም ያስፈራክ ነገር አይኖርም ማለት ነው። ኢትዮጵያዊ አይሾስፒድ እንደዛ አስብ። በቃ ከጓደኞች ጋር ፈን የምታደርግበትን ነገር በቃ ካሜራ ላይ ያሉት እነሱ ናቸው ብለህ አስብ። የኢትዮጵያ ሰው እንደ ቤስት ፍሬንድ አስባቸውና በቃ ኢነርጂን በስነስርዓት መጠቀም ከጀመርክ ታውቃለህ። ኢቨን እሱን ያልመሰሉ ሰዎች ቫይባቸው ብቻ ከእሱ ጋር ስለገጠመ አይሾስፒድ እያለ በተመሳሳይ ልብስ ከእሱ ጋር ቫይባቸው ስለገጠመ እንዴት እድላቸውን እየተጠቀሙ እንደሆነ ታውቃለህ። አንተ ደግሞ መልኩ አለክ ኢነርጂ ብቻ የሚቀረ ኢነርጂውን ደግሞ የምትጠቀመው አሁን ያልኩን ነገር በመጠቀም በቃ ሁሉም ሰዎች ቤስት ፍሬንዶች እንደሆኑ አስብ እና አዶናይ ያጠገብ ናቸው፣ ሊያግዙ እየሞከሩ ነው። ያው አካውንት ላይ ብዙ ችግር ሊፈጠሩ እነሱ ነገር ተውና አንተ አይምሮ ላይ ማሰብ ያለበት የኢትዮጵያ ሰው ለእኔ ቤስት ፍሬንዴ ነው፣ ባይቤር ማስተካከል አለብኝ ብለህ አስብ። ይሄ እንደ ሎተሪ ነው ማሰብ ያለብህ። ይህን እድል መጠቀም አለብህ ብዬ አስባለሁ። እና በርታሊ ምንም ያስፈራ ነገር የለም። ጀስት ቺል አድርግ፣ ቫይቡን አምጣው። መገልበጥ ካለብህ እየተገለባበት እሱን ትሬን እያደረግህ እንድን የምትጠቀም ብዬ አስባለሁ።
ሰላም ያገሬ ልጆች እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከአይሾ ኢትዮጵያ ተገኝተናል ማለት ነው። ወይም ሳምሶን እንግዲህ እንደምታውቁት አይ ሳምሶን አፕስ በለው ይስተካከልልኝ ጋይስ። እንደምታውቁት አይሾ ስፒድ እየመጣ ነው ከምታስቡት በላይ በቅርብ ጊዜ ማለት ነው አይደል? በጣም በቅርብ ጊዜ፣ ትንሽ ጊዜ ነው የቀረች፣ በጣም ትንሽ ጊዜ። ስለዚህ ወንድማችን እዚህ ማለት ነው። ይህ ትልቅ እድል ስለሆነ እኔ ምን ብዬ አሰብኩኝ መሰላችሁ? ትንሽ ትምህርት የፐርፎርም እንድታረግ እንድትወጣ የበለጠ ሻይን እንድታረግ ቫይራል እንድትሆን ሰው ሁሉ ዓለም ሁሉ እንዲያውቅ ትንሽ ኮቺንግ ለመስጠት ሐሳብ አለኝ ዛሬ። እንግዲህ የምሰጠው ኮቺንግ እንግዲህ ስለ አንደኛ ኮንፊደንስ ኮቺንግ ይባላል። ሌላ ደግሞ ካራክተር ስዊቺንግ የሚባል አለ። ካራክተር እንዴት እንደምትቀይር ማንነት ማለት ነው ለጊዜያዊ በጣም ሻይን እንድታረግ ቫይራል እንድትወጣ ማለት ነው። ሶስተኛ ደግሞ ምን ይለኛል የሚለው ፍርሃት እንዴት አድርገን እንደምንቀንሰው አብረን ፕራክቲስ እናደርጋለን የበለጠ ከዛ ፐርፎርም እንድታደርግ ማለት ነው። ጠብቁናቻች አይሾ ስፒድ ስመጣ በጣም ቆንጅዬ ሴት እፈልጋለሁ። ረዴት እንግዲህ ይሄን ዜና ስትሰማ ከጀርመን ሮጣ ነው የመጣችው። እቺን ልጅ ታውቃታላችሁ? ረዴት ትባላለች። ከጀርመኒ መጣለች። እንግዲህ አይሾ ስፒድ እንግዲህ በዚህ ሳምንት ኢትዮጵያ እንደሚመጣ ተነግሯል እና በኢንስታግራም ገጹ አንድ መልእክት አስቀምጧል። አይሾ ስፒድ ስመጣ በጣም ቆንጅዬ ሴት እፈልጋለሁ ብሎ እንዳሰፈረው አሁን ሁለት ሴቶች ምርጫ ላይ ተቀምጠዋል። ፊዮናና ረዴት ናቸው። ረዴት እንግዲህ እንደምታውቃት እንቡጥ የመሰለች በጣም ቆንጅዬ የምታሳሳ ልጅ ነች። ዌልካም ቱ ኢትዮጵያ። አፍሪካ 15 ፎሎወሮቼ ማለት ነው። እናንተ ምን አሰብኩኝ? ለአይሾ ስፒድ ስጦታ እናዘጋጃለን። ኢትዮጵያን የሚወክል ስጦታ እናዘጋጃለን ማለት ነው። እና አሁን ያለሁት መርካቶ መሀል ነው። እዚህ ጋር ደግሞ ትንሽ ከንፈሬን የባህል ምች ነገር መጥቶኛል፣ ትንሽ ቆስሎብኛል እና ወይ የሚደብራችሁ ከሆነ ማክስ አደርጋለሁ እና ይህንን ስጦታ እናዘጋጅለታለን ማለት ነው። ማለት በቅርብ መምጣቱ አይቀርም፣ ወይ ነገ ወይ ከነገ ወዲያ ይመጣል። ስለዚህ እኛ የሚያቀማችንን በትበት እንላለን ማለት ነው። ባይዘው ትልቅ ስጦታ ነው፣ ኢትዮጵያን የሚወክል ነው ብያቸዋለሁ ማለት ነው። ብቻ እናየዋለን። Hi, Show Speed. Welcome to Ethiopia. We are so happy to have you here. My name is Yemi. Okay, you can call me Yemi. Yeah, like a food. Oh, yeah. My name is Yemi Sra. I'm a journalist. Yeah. I'm gonna tell you these 5 things, okay? Then you have to explain for my beautiful world countries. I know you can make a history. You know, they know Ethiopia about like, they say in Ethiopia there's a poverty. That's annoying me. You can change that, please. Okay? How? These 5 things. The world must know this. The first thing is our culture, amazing culture, dance, food, sociable life. We are so very welcoming. Don't jump this, please. You have to taste gursha. You know, when we eat, we don't like to eat like alone. We love to share our food. We call it gursha. You have to taste raw meat if you want. Yes. Second, coffee was born in Ethiopia. World love coffee. Even they export from my country, but they don't even know where coffee was born in. So, coffee was born in Ethiopia. Tell them. Ethiopia is the first country we were never ever colonized by any other country. We're a boss. So tell them. Okay. You know, Lucy, the first person created as a human being is in Ethiopia. And in Ethiopia now is 2026. No, it's not 2026. See, Ethiopia had an amazing hour. We call it Gregorian calendar. We have like 13 menses, not like 12 menses. It's unique, yeah? Our weather is amazing. So in Ethiopia, it's not 2026 now. It's 2020. It's 2080. I'm so excited. That's why I don't know how to talk even. So, also, we have amazing, beautiful women. I'm gonna call their name, then you can meet them as a symbol of how look like Ethiopian woman. Okay? Sarat Jamsi, Ruta Mengista'a, Salam Tasfai, you have to meet them. Also our Prime Minister. Our Prime Minister is so unique. He's young, he's sociable, so he can show you like the most important places that you have to see and visit. He loves football, so you can play football with him. I know you love football too, yeah? Also, there are 2 influencers that you have to meet them. The first person is Adonai, because he can talk to you easily. You can communicate with him simply. He's a TikToker. The second person that I'm going to recommend you is like Johnny. Johnny is a YouTuber like you, but he's also a good at it.
he'll have like travel or something like that. I'm not Ethiopian now, but if you say it, I can go now. I'm so happy. Nice to meet you. Bye, Shawspeed. I hope you're gonna change my country name for the world. I hope. Let's Africa unite. Bye, Shawspeed. የሚያጅቡኝ እንግዲህ አንድ ሁለት ጎረምሳዎች እንዴት ነው ቦዲጋርዶች ያስፈልጉኛል ማለት ነው። እንዲሁም ደግሞ መኪናም ቢኖር አሪፍ ነው የሚሆነው። እንግዲህ ስፒድን ለመቀበል ሞቅ ደመቅ እያደረኩ ነው በቻለኝ አቅም። ስለዛ እንዴት ነው ግብዳ ቦዲጋርዶች ፕሮቴክት የሚያደርገኝ ያስፈልጋልና ፈልጋለሁ። እንዲሁም መኪናም ካላችሁ ለእናንተ በሰበቡ ፕሮሞሽን ስለሆነ ኢንቦክስ አዋሩኝ። ና ኢትዮጵያኖች የታላችሁ ቻት how you doing guys? በስማም ያራዳ ልጅ አይሾስፒድ ኬንያው ከሊደር እስከ አቤት አንድነት ይለያሉ። የምሬ ነው የምላችሁ። አይሾስፒድ ከመምጣቱ በፊት በዚህ መልኩ ሪኮፍተር አዘጋጅቶ እሱ ከመጣ በኋላ በሪኮፍተር ሙሉ ኬንያን እንዲመለከት ነው ያደረጉት። በሪኮፍተር ውስጥ ተቀምጦ እንደተናገሩ ከሆነ እስካሁን ካረኳችሁ የአፍሪካ ቱር ውስጥ ኬንያ ትለይብኛለች ነው ያለው። ኬንያ እኮ ከደቡብ አፍሪካ በልጣ አይደለም፣ እይታ የሚባል ነገር አለ። ተመልከቱ። ሌላ ደግሞ ምን አደረጉ መሰላችሁ? እሱ ሌላ ሀገር ቱር ሲያደርግ ምንም ሰብስክራይብ አላደረጉትም ነበር። ኬንያ ገባ ሲባል 300,000 ሰብስክራይብ ነው የጨመረው። አለቀሰ በዚህ መልኩ በቃ ገርሞ በዚህ መልኩ ኬንያዎች ትለዩብኛላችሁ በጣም አመሰግናለሁ ነው ያለው። እናም የኬንያዎች ይህ ተግባራቸው ተመችቶኛል፣ አንደኛ ናቸው። የምሬ ነው የምላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፒስ አውት። አስደሳች ዜና አይሾስፒድን በጉጉት ሲጠብቁ ለነበራችሁ አድናቂዎቹ አይሾስፒድ በ48 ሰዓታት ውስጥ የኢትዮጵያ ምድር ይረግጣል። አዲስ አበባ ሲደርስም ትልቅ አቀባበል እንደሚደረግለት የተገለጸ ሲሆን ኢትዮጵያን ሊያስተዋውቁ የሚችሉ ባህላዊ ስፖርቶች የገና ጨዋታን ጨምሮ ለዓለም ሕዝብ እንደሚያስተዋውቅ ለማወቅ ተችሏል። ስለዚህ የአይሾስፒድ አድናቂዎች በሙሉ ታጥባችሁ ታጥናችሁ ቦሌ ዓለም አቀፍ አውሮፕላን እንደምትጠብቁት ተስፋ እናደርጋለን። መረጃው የይገደብ አባይ ነው። ዛሬ እንግዲህ ስፒድ እንደምታዩት የኬንያን ትራዲሽናል ክሎዝ ለብሶ ነበረ ፓርክ ውስጥ አንበሶችን ሲፈልግ የነበረው አግኝቷቸዋል። ታዲያ እኛ ሀገር ሲመጣ ምን አይነት ትራዲሽናል ክሎዝ ነው ለብሶ ብዙ ነው ያለን። ከዛ መሀል መርጦ ማልበሱ ከባድ ነው። ነገ አይሾስፒድ አዲስ አበባ ውስጥ ይመጣል የሚል ተስፋ እንትን አለኝ ወይም ምንድነው በቃ ይመጣል ብዬ አስባለሁ። ምክንያቱም እንግዲህ ኬንያ ላይ ዛሬና ትናንትና ስትሪም አድርጎ ነበርና አንድ ሀገር ላይ ደግሞ ከአንድ ቀን በላይ የሚቆይ አይመስለኝም ማለት ነውና ያው አይሾስፒድ ማለት ምን አገባን ምናምን ልትሉ ትችላላችሁ። ግን አሁን ለምሳሌ እኔ እንደ አንድ ጀማሪ ኮንቴንት ክሬተር አይሾስፒድ ማለት የደረሰበት ትልቅ የሆነ ደረጃ ዓለም አቀፍ ተጽዕኖ ፈጣሪ ነውና እሱም ባይኔ እነቃቃለሁ የሚል ተስፋ ስላለኝ ነገ ሲመጣ እንግዲህ ከኋላው ለመሮጥ ዝግጁ ነኝ። እናንተስ እንዴት ነው የሚለው ምን አይነት ቪዲዮ ልስራ እያልኩ አሁን እያሰብኩ ነው። ዩቲዩብ ላይ ላይቭ ላርግ እኔም ወይስ እንዴት ነው? ቲክቶክ ላይ ላይቭ ልግባ? ሐሳባችሁን ኮሜንት ላይ ያሳውቁኝ። ለማንኛውም ይመቻችሁ። Can someone please take me to Africa? አሁን ስለ ወጣቱ አይሾስፒድ የምናወራበት ጊዜ ነው። ያው እንደሚታወቀው በአፍሪካ ጉብኝቱን እያደረገ ነው። የመጀመሪያውን ጉብኝቱን በተለያዩ ሀገራት እንግዲህ ጉብኝቱን አድርጓል። ወደ ኢትዮጵያ ይመጣል ተብሎ ይታሰባል። ይህም ወጣት ከወራት በፊት ቻይና በነበረበት ወቅት እጅግ በጣም ልዩ የሆነ ለውጥን ለቻይና አምጥቶ ነበር። የዓለም ሕዝብም ስለ ቻይና እድገትና ሁኔታ ያስብ የነበረውን ነገር ሙሉ ለሙሉ እንዲቀይር ያደረገ ጀግና ወጣት ነው። ታዲያ አፍሪካውን ጉብኝት በሚያደርግበት ወቅት እሱ ሼር በሚያደርጋቸው ቪዲዮዎች ብዙ ሰዎች ብዙ ባደጉ ሀገራት የሚገኙ ወጣቶች ሀሳባቸውና አመለካከታቸውን እየቀየሩ ይህ ኳላ የምትመለከቱት ወጣት በካናዳ ሀገር የሚኖር ወጣት ነው። እናም አይሾስፒድ በኬንያ በነበረው ቆይታ ያለውን ቪዲዮ ተመልክቶ ሀሳቡን ቀይሯል። ሀሳቡን ብቻ መቀየር አይደለም፣ ይህ ነገር እንደ ጭንቅላታቸው ላይ ማለት አፍሪካ በመጥፎ መልኩ እንድትሰለም እንደተደረገም ተናግሯል። እሱም እንደተናገረው ከሆነ በካናዳ ሀገር ሃይስኩል ውስጥ የሚሰጡ ትምህርቶች ማለትም ስለ አፍሪካ አመለካከትና አስተሳሰብ በጣም አፍሪካን በመጥፎ መልኩ የሚስል ነው። መጥፎ አመለካከት እንዲኖራቸው የሚያደርግ ትምህርት ሂደት ነበር የነበረው። በዚህም አፍሪካ መጥፎ ቦታ እንደሆነች፣ የጦርነት ሜዳ ብቻ እንደሆነች፣ ምንም አይነት እድገት እንደሌላት እንዲሁም በተጨማሪ መጥፎ አመለካከትና መጥፎ አስተሳሰብ እንዳላቸውና ጥሩ ያልሆነ ካልቸር እንዳላቸው በሃይስኩል ውስጥ ተምሬያለሁ ብሎ ተናግሯል። ሆኖም ግን አይሾስፒድ እዛው ድረስ ሄዶ ኤክስፒሪየንስ ባደረገው ሼር ባደረገው ቪዲዮ ላይ በተመለከትኩት መሰረት አፍሪካ ሃይስኩል ባስተማሩ መሰረት መጥፎ ቦታ ሰጥቶን ይልቁንስ በተቃራኒው እጅግ በጣም የምታምርና የተለያዩ ካልቸሮችና እንዲሁም እድገት ያላት በተጨማሪም ለሌሎች ሀገር ትልቅ ትምህርት የምትሆን ሀገር እንደሆነችና ሀገር እንደሆነች ተረድቻለሁ ብሎ ተናግሯል። እሱ ብቻ ስፒድ ወደ ኢትዮጵያ ሲመጣ አመድን መጎብኘት እንደሚፈልግ በአሁኑ ሰዓት ጉርሻ ፔጆችም ይፋም አድርጓል። ያውላችሁም እንደምታውቁት በአሁኑ ሰዓት ስፒድ ኬንያ እንደሚገኝም የሚታወቅ ነው። እስቲ ስፒድ መቼ ወደ ሀገራችን የሚመጣ ይመስላችኋል? ሀሳባችሁን ማስቀመጥም ትችላላችሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝም ከሆነ የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ነው።
አምናሹር ይሄን ቪዲዮ ፖስት ሳደርግ ላይክ ስፒድ ኢትዮጵያ ገብቶ ሊሆን ይችላል። ግን አንድ ሀሳብ አለኝ። ዛሬ ነው ቅድም ኬንያ ነበርና ኬንያ ላይ ብቻ 260,000 ሰብስክራይበር ነው ላይክ ያደረገውና ሪከርዱን ሰብሮታል። ኬንያ ላይክ ይሄን አፍሪካ ቱር ከጀመርኩ ጀምሮ እንደዚህ ሰብስክራይብ የትም ተደርጎልኝ አያውቅምና የኬንያ ስትሪም ላይ 260,000 ሰብስክራይበር አግኝቻለሁ እያለ ነበርና እስኪ ኢትዮጵያ ገብቶ ደግሞ ላይክ 500,000 ሰብስክራይበር የሚያገኝበትን እድል ብንፈጥር አሪፍ አጋጣሚ የሚሆን ይመስለኛል። በደንብ ሰብስክራይብ ቢደረግለት አሁን 48 ሚሊዮን ሰብስክራይበር አለው። ሶ እዛ ላይ ነገ በእርግጠኝነት እንትን ይሆናል ኢትዮጵያ ይሆናል ብዬ አስባለሁ ይመስለኛል። እና ለዛ ቢሆን ምን ይመስላችኋል? ላይክ ያ ሌትስ ጎ አዶናይ ነው ይሄን ማድረግ የሚችለው። እስኪ ሜንሽን አድርጉ ሪፖስት ምናምን። እሺ አይሾ ስፒድ እንግዲህ ኬንያ ደርሷል። በዚህ 48 ሰዓት ውስጥም ኢትዮጵያ ይገባል ተብሏል። እንግዲህ ከኢንተርኔት ጋር ተያይዞ ስላለ ውዝግብ ልንገራችሁ። ስታርሊንክ ኢትዮጵያ ላይ ያለመስራቱን ተከትሎ እንግዲህ ብዙ ጊዜ ምንድነው 5G 4G አለ፣ ስታርሊንክ አለ። የትኛው ነው የእውነት ፈጣን? ስለዚህ ልንገራችሁ ከስታርሊንክ ፍጥነት ይልቅ ማለት ነው 4G 5G ይበልጣሉ። 5G በተለይ በጣም ይበልጣል እውነታውን ስናወራ ማለት ነው። ግን ስታርሊንክ የተሻለ የሚያደርገው ምንድነው ከቨሬጅ ነው። የትም ቦታ ሲንቀሳቀስ ያለ መቆራረጥ ኢንተርኔት አክሰስ አለ ማለት ነው። ስለዚህ አሁን ለምሳሌ 5G እንግዲህ እንደምናውቀው ኢትዮጵያ ላይ ተመረጡ ቦታዎች ላይ ስላለ 5G ኔትወርክ ይዞ ቢዞር ይሄ ልጅ ምንድነው የሚሆነው